በ4 ኪሎ ኮሪደሮች ውስጥ ግን የደህንነት መዋቅሩን የመቀየር ትልቅ ሽኩቻ ነበር። በተለይ በከተሞች አካባቢ ግድግዳዎች ጆሮ አላቸው የሚለው ብርቱ ፍርሃት የሰፈነበት፣ ሰዎች በስልክ ለማውራት የሚሸማቀቁበትና የደህንነት ሰዎች በየቦታው እንደ ጥላ የሚከተሉበት ድባብ ነበር። መሪው መለስ ዜናዊ ሀገሪቱን ለመምራት የመረጃ የበላይነት ወሳኝ እንደሆነ ያምኑ ነበር። በዚህም ምክንያት ባህላዊውን ስለላ ወደ ዘመናዊ ዲጂታል ስለላ የመቀየር ኦፕሬሽን በስፋት ተጀመረ። በዚህ ወቅት በኢትዮጵያ ቴሌኮም የቀድሞ ኢቲሲ አንድ ሚስጥራዊ ክፍል ተመሰረተ። ይህ ክፍል ከመደበኛው የቴሌኮም ስራ ውጪ ከደህንነት ተቋሙ ኢንሳ ጋር በቀጥታ የተገናኘ ነበር። በቴሌኮም ዋና መስሪያ ቤት ውስጥ የሚገኙት ሰርቨሮች በቻይናውያን ኩባንያዎች የታገዙ ነበሩ። እያንዳንዱ ጥሪ፣ እያንዳንዱ መልእክት በዚህ ጥቁር ሳጥን ውስጥ አልፎ ይሄዳል። ይህ ሳጥን ድምፅን ወደ ዳታ በመቀየር የተወሰኑ ቁልፍ ቃላትን ሲሰማ በራሱ መቅዳት የሚጀምር ቴክኖሎጂን የታጠቀ ነበር። መንግስት በሀገር ውስጥ ያሉ ተቃዋሚዎችንና በውጭ ያሉ ሚዲያዎችን ለመቆለፍ ዲፕ ፓኬት ኢንስፔክሽን የተባለ ቴክኒክ መጠቀም ጀመረ። ይህ ቴክኒክ ተራ የኢንተርኔት ግንኙነትን ሰብሮ በመግባት መልእክቱ ምን እንደሆነ የሚያነብ ዲጂታል ሰላይ ነው። ከ9/11 የሽብር ጥቃት በኋላ አዲስ አበባ የአሜሪካ ሲአይኤ የሚስጥር ማቆያ ብላክ ሳይት ሆና አገልግላለች። በቦሌ ኤርፖርት የምሽት ጸጥታ ውስጥ ምንም አይነት የቀለም ምልክት የሌላቸው ትናንሽ ጀቶች ያርፋሉ። እነዚህ አውሮፕላኖች በዓለም አቀፍ የበረራ መቆጣጠሪያዎች ላይ የጭነት በረራ ተብለው ቢመዘገቡም ጭነታቸው ግን በካቴና የታሰሩ ሰዎች ነበሩ። ኢትዮጵያ እነዚህን እስረኞች ተቀብላ በሚስጥር በመመርመርና ወደ ሌሎች ሀገራት በማስተላለፍ ረገድ የሲአይኤ ታማኝ አጋር ነበረች። ይህ ኦፕሬሽን ለዓመታት በአፈ ታሪክ ደረጃ ቢወራም በኋላ ላይ በወጡ የዲፕሎማቲክ ሰነዶች ግን በረራዎቹ ትክክለኛ እንደነበሩ ተረጋግጧል። ሚስጥራዊው እስር ቤቶች የመሬት ውስጥ ላብራቶሪ። የደህንነት መዋቅሩ ተጠርጣሪዎችን የሚያስርባቸው ቦታዎች ከማዕከላዊ ባለፈ ጥቁር ቪላዎች ተብለው በሚጠሩ ቤቶች ውስጥ ተደብቀው ነበር። እነዚህ እስር ቤቶች ድምፅን የሚውጡ፣ እስረኛው የት እንዳለ እንዳያውቅ ሰዓትና ብርሃን የተከለከሉባቸው ነበሩ። በታችኛው ክፍል እስረኞች በጨለማና በውሃ ውስጥ የሚቆዩባቸው፣ በላይኛው ክፍል ወይም ገነት ደግሞ ለመተባበር ፈቃደኛ የሆኑ የተሻለ አያያዝ የሚያገኙባቸው ክፍሎች ተደራጅተው ነበር። በላይኛው ክፍል ወይም ገነት ደግሞ ለመተባበር ፈቃደኛ የሆኑ የተሻለ አያያዝ የሚያገኙባቸው ክፍሎች ተደራጅተው ነበር። ይህ አወቃቀር እስረኛውን ባይምሮ ሰብሮ ሚስጥር ለማስወጣት ታስቦ የተሰራ ወጥመድ ነበር። በአዲስ አበባ ውስጥ በተለይ በቦሌ በላፍቶና በየካ ክፍለ ከተማ ውስጥ የሚገኙ ተራ የመኖሪያ ቤቶች የሚመስሉ ግን በውስጣቸው ዘመናዊ የምርመራ መሳሪያና የመሬት ውስጥ ክፍሎች ያሏቸው እስር ቤቶች ናቸው። በአንዳንድ ወታደራዊ ካምፖች ውስጥ ለምሳሌ ጦር ኃይሎች አካባቢ የሲቪል እስረኞች የሚታሰሩባቸውና የውጭ አገር ደህንነቶች እንደ ሲአይኤ እና ኤፍቢአይ መጥተው እስረኞችን የሚጠይቁባቸው ልዩ ክፍሎችም ነበሩ። በእነዚህ ቦታዎች የሚደረጉት ምርመራዎች በዓለም አቀፍ የሰብአዊ መብት ተሟጋቾች ከፍተኛ የማሰቃያ ዘዴዎች የሚባሉትን ለምሳሌ የውሃ ውስጥ ጥምቀት፣ የኤሌክትሪክ ንዝረትን ያካተቱ ነበር ተብሏል። ኢትዮጵያ ለእነዚህ ምስጢራዊ በረራዎችና እስር ቤቶች ፈቃደኛ የሆነችው በሁለት ምክንያት እንደነበር ይነገራል። አሜሪካና ሌሎች ምዕራባውያን ሀገራት ለጸረ ሽብር ዘመቻው ከፍተኛ የገንዘብና የቴክኖሎጂ ድጋፍ ለኢትዮጵያ ደህንነት ተቋማት ይሰጡ ነበር። ኢትዮጵያ በምስራቅ አፍሪካ የጸረ ሽብር ግንባር ቀዳሚ ተሰላፊ በመሆኗ በውስጥ ጉዳይ የምታደርገው የሰብአዊ መብት ጥሰት በምዕራባውያን ዘንድ ለደህንነት ሲባል በሚል አይን ይታለፍለት ነበር። እነዚህ ሚስጥሮች መጋለጥ የጀመሩት መለስ ዜናዊ ከሞቱ በኋላ በ2010 ዓመተ ምህረት በመጣው የፖለቲካ ለውጥ ምክንያት አንዳንድ የደህንነት አባላት ምስክርነት መስጠት በመጀመራቸው ነው። በተለይ በማዕከላዊ እስር ቤት ውስጥ የነበሩ ሚስጥራዊ ክፍሎች ለሕዝብ ክፍት ተደርገው የታዩበት አጋጣሚ የጉዳዩን አሳሳቢነት አረጋግጧል። በእነዚህ ጥቁር በረራዎች ወደ ኢትዮጵያ መጥተው ለዓመታት የደረሱበት ያልታወቁ የውጭ አገር ዜጎች በተለይ የየመን
የፓኪስታንና የኬንያ ተወላጆች ጉዳይ ዛሬም ድረስ በዓለም አቀፍ የሕግ ተቋማት ክርክር ይደረግበታል። ነሐሴ 2004 ዓመተ ምህረት መለስ ሞተዋል በተባለ ማግስት ቤተ መንግስት ታላቅ ፍጥጫ ተከሰተ። የደህንነት ሹሙ ጌታቸው አሰፋ የመለስን የግል ቢሮና መኖሪያ ቤት ለመፈተሽ ትዕዛዝ አስተላለፈ። ዓላማው የጠፉትን ኮዶችና የሚስጥር ሰነዶች ማግኘት ነበር። ባለቤታቸው ወይዘሮ አዜብ መስፍን የባለቤቴን የግል ንብረት በማለት ፍተሻውን ለመከልከል ሞክረዋል። ይህ በህወሓት ከፍተኛ አመራሮችና በቤተሰቡ መካከል የነበረውን ስምምነት አፈረሰው። በእነዚያ ሰነዶች ውስጥ የትኛው ባለስልጣን ምን ያህል ገንዘብ የት ሀገር እንዳስቀመጡ የሚገልጽ የጥቁር መዝገብ እንደነበርም ይገመታል። መለስ ዜናዊ በሕክምና አልጋ ላይ ሆነው ህሊናቸውን ማጣት ጀመሩ በተባለ ጊዜ በአዲስ አበባ የሚገኘው የኢንሳ ዋና መስሪያ ቤት ውስጥ ከፍተኛ ድንጋጤ ተፈጠረ። የሀገሪቱን እጅግ ስስ የሆኑ መረጃዎች፣ የውጭ ምንዛሬ ዝውውር መቆጣጠሪያዎች፣ ወታደራዊ የኮሚኒኬሽን መዝገቦችና የጠለፋ ሲስተሙ ማስተር ኪ በመለስ የግል ዲጂታል ቁልፍ ስር የታሸጉ ነበሩ። መለስ ከሌሉ ሲስተሙ ራሱን ወደ ሪድ ኦንሊ ወይም ሙሉ ለሙሉ ወደ ሎክዳውን እንደሚቀይር ታወቀ። በነሐሴ ወር መጀመሪያ ላይ የኢትዮጵያ የደህንነት መሪዎች በአስቸኳይ ከእስራኤል የሳይበር ደህንነት ተቋም በወቅቱ ከኤንሲኦ ጋር ግንኙነት አላቸው ተብለው ከሚታመኑ ባለሙያዎች ጋር ግንኙነት አደረጉ። ጠላፊዎቹ ወደ ብራሰልስ ሆስፒታል እንዲመጡ ተደረገ።